ሰላም ወዳጆች እንዴት አላችሁ? ዛሬ ራስን መሆን ምን ማለት ነው የሚለውን ለማየት ሞክራለሁ። አብራችሁን ቆዩ። ራስን መሆን አሁን ላይ እንደሚታወቀው በተለያዩ ሞቲቬሽናል ስፒቾች የሚነሳ ቃል ራስን ሁን ቢ ዮርሰልፍ ምናምን የሚል ቃል አለና ምን ማለት ነው ራስን መሆን? በጣም እነዚህ አነቃቂ ተናጋሪዎች በጣም የሚያነሱት ቃል እንደሆነ አብዛኞቻችን እናውቃለን ብዬ አስባለሁ፣ ወይም ይስተዋላል። ያው በጣም አነቃቂ ተናጋሪዎች የበዙበት ዘመን ነው አይደለ? በጣም አነቃቂ ተናጋሪዎች በዙ ማለት የሆነ ነገር በዛ ማለት ዲማንድ አለው ማለት ነው አይደል? አነቃቂ በዛ ማለት የተኛ ሰው በዝቷል ማለት ነው የሚለውን የሚያመለክት ይመስለኛል። ግን አሁን ስለ አነቃቂ ተናጋሪዎች ሳይሆን እሱ ላይ በጣም የሚነሳ ቃል ራስን መሆን የሚለው ቃል ነው። ህዝብ የተለያየ ሰው በተሰበሰበበት መካከል የተለያየ ኤጅ፣ የተለያየ ስታተስ፣ ብዙ አይነት ስቴት ላይ ያለ ሰው በተሰበሰበበት መሀል ራስን ሁን የሚለው ቃል ሲወራ ምን አይነት ሰው በምን መንገድ ነው ፐርሲቭ የሚያደርገው የሚለው ሁልጊዜ የሚያሳስበኝ ነገር ነው። ምክንያቱም ሁሉም በየራሱ መንገድ ነው የሚተረጉመው ራስን መሆን። ለምሳሌ አንድ በጣም በፍርሃት ላይ ያለ፣ ለራሱ ምንም ዋጋ እንደሌለው እያሰበ ያለ፣ ፎቶዎቹ በጣም ኔጌቲቭ የሆኑ ሰው ራስን ሁን ሲባል ራሱን ከነዛ ኔጌቲቭ ቶት ጋር፣ ሀሳብ ጋር፣ ስሜት ጋር አይደንቲፋይ ያደረገ ሰው ያንን ነው የሚሆነው ራስን ሁን ሲባል ማለት ነው። ስለዚህ ይህንን ቃል ስንጠቀም በራሱ ለየትኛው ሰው ነው የምንጠቀመው? ምን አይነት ስቴት ላይ ላለ ሰው ነው? የትኛውን ጉዞ ሄዶ ሰልፍ ዲስከቨሪ እያደረገ ወይም ሂል እያደረገ ላለ ለየትኛው ስቴጅ ነው የምናገረው የሚለው ወሳኝነት አለው ብዬ አስባለሁ። በተለያየ ህዝብ በተሰበሰበበት መካከል የሚነገር ቃል አይደለም ብዬ አስባለሁ። ይሄንን አስተውያለሁና በጣም ስህተት ነው ብዬ የማስበው ቃል ነው። ግን ራስን መሆን ማለት ምን ማለት ነው ሲባል እኔ ራስ የሚለው ቃል ራሱ ምንድነው፣ መሆን የሚለው ሁለቱ ቃላት ራሱ የራሳቸው ዲፊኒሽን የሚያስፈልጋቸው ቃላቶች ናቸው ብዬ አስባለሁ። ራስን መሆን፣ ራስ የሚለው ቃል ሰው ራሱን እየሆነ ሲሄድ፣ ራስ ምንድነው ከፍታ ላይ አይደለ? የራሱ የላይኛውን ከፍታ ሲሆን ማለት ነውና ይሄ ምን አይነት ስቴጅ ነው? ወይም ደግሞ እንዴት ነው አንድ ቴዎሎጂያን ኦር ፊሎሶፈር እርግጠኛ አይደለሁም ስሙንም፣ ግን አንድ ቶት አለ። ምንድነው ሰው ራሱን እያወቀ ሲሄድ፣ ራሱን እየሆነ ሲሄድ እና እያወቀ ሲሄድ ፈጣሪውን እያወቀ ይሄዳል። ምክንያቱም ይሄ ከላይ የተደረቱት ሌየሮች ራሴንን እኔ ነኝ እያልን አይደንቲፋይ ያደረግናቸው የሰው ማንነት ከራሳችን ጋር ጣብቀን ያዝናቸውን እያነሳን ወደ ውስጥ ወደ ሆነው ሰልፋችን እየገባን ስንሄድ ሶርሳችንን እናገኛለን። ቦታም የሆነውን ማግኘት ባንችልም አፕሮች እያደረግን እንኳን ስንሄድ ይሄ ሶርሳችን እናገኛለን። ሶርስ ማለት ደግሞ ሰሪውን ማለት ነው፣ ፈጣሪ ማለት ነውና ራሱን አንደርስታንድ በተወሰነ መልክ እንኳን ያደረገ ሰው ራሱን እየሆነ የመጣ ሰው መሆንን ይጠይቃል። አንደርስታንድ ለማድረግ እዛ ደረጃ ለመድረስ ራሱን እየሆነ የመጣ ሰው ፈጣሪውን ላያውቅ አይችልም። የመጨረሻ ራስ መሆን ወይም ራስን አንደርስታንድ የመጨረሻ ውጤት ፈጣሪን ማወቅ ነው፣ ወይም ፈጣሪ እንዳለ አንደርስታንድ ማድረግ ነው የሚል አባባል አይቼ ነበረ። በጣም መስማማበት ሀሳብ ነው ብዬ በጣም የሚያስማማ ሀሳብ ነው ብዬ አስባለሁ። በዚህ ዴፊኒሽን መሰረት ራስን መሆን ማለት ወደ ፈጣሪን ወደ መሆን፣ ፈጣሪ ጋር ወደ መድረስ ወይ ወደ መምሰል መሄድ ማለት ነው የሚለውን ትርጓሜ ይሰጠናል። ግን እንደዛ ደረጃ እንድረስ ወደ ፈጣሪ የሚለውን ተውና እንዲሁ በዚሁ ሰው ላይ ባለው እንኳን በእኛው ክበብ ወይ በእኛ ኤሪያ ባለው ዲፊኒሽን፣ በተለመደው ዲፊኒሽን እንኳን ራስን መሆን የሚለውን ብንተረጉመው መሆን ወይም ደግሞ ይሄ ቢ ዮርሰልፍ ሲባል ትሩ ሰልፍን መሆን ማለት ምን ማለት ነው ወደሚለው ከመሄዴ በፊት ምን ያህል ይሄ ቃል አሁን ላይ ትርጓሜውን ሬዲዩስ አድርገን ወይም ቀንሰን ወደ ማድረግና ወደ ማወቅ እንደቀየር ነው። በተለይ ደግሞ በይሄ የሶሻል ሚዲያ ተጽዕኖ ይሄን ትርጉም
ላልተገባ ነገር እየተጠቀምነው እንደሆነ ለማሳየት ፈልጋለሁ። አንደኛው ማወቅን ነው። ማወቅን እንደ መሆን እንድንቆጥር ሆነናል ብዬ አስባለሁ። የተለያዩ ጉዳዮች ላይ ሰው በእውቀት ደረጃ አውቆት ያንን እውቀት ሲያስተላልፍ የሆነ ይመስለዋል፣ ተመልካቹም ይመስለዋል፣ ራሱም ይመስለዋል። ለምሳሌ ስለ ሪሌሽንሺፕ የሚያወራ ሰው በተለያዩ ሶሻል ሚዲያ ላይ ኮች የሚያደርግ ሰው ምናምን በጣም እውቀቱ ያለ ሰው እዛ ዘርፍ ላይ ኤክስፐርት የሆነ ሰው ኮሜንት ላይ ምናምን ስናይ ብዙ ተመልካች ወንድ ከሆነ ሚስት ታድላ አንተን ያገባች፣ ወንድም ከሆነ ማነው ሴትም ከሆነች አንቺን ያገባት ታድሎ ምን አይነት ሴት ነሽ ምናምን የሚለውን ነገር እናያለን ኮሜንት ላይ ማለት ነው። ያን የሚሆነው ምንድነው በማወቅ ደረጃ ሲተነተን ወይ ደግሞ ኮች ሲደረግ የተለያዩ ቲፖችን ሲሰጡ ስለሚታይ ማለት ነው። ግን ማወቅ በራሱ መሆን ማለት አይደለም። በጣም የትዳር ኤክስፐርት የሆኑ ሰዎች፣ አማካሪ የሆኑ ሰዎች ጥሩ አጋር ላይሆኑ ይችላሉ መሬት ላይ በህይወታቸው ማለት ነው። ስለዚህ ይሄ የሆነ ነገር ላይ በጣም ሲያውቅ የሆነ ሰው ያወቀ እንዲመስለው ይሆናል። ኢጎ እንደዛ ስለሚያደርግ ማለት ነው። ከኢጎ ጋር ራሳችንን አይደንቲፋይ የምናደርግ ከሆነ ኢጎ ደግሞ የእውቀት ማዕከል ስለሆነ እውቀት እዛ ስለሆነ ኢንተሌክቹዋል የሆነው ፓርት ኢጎ ላይ ስለሆነ እንትን የሚለው እኛ መሆናችንን አጠቃላይ አይደንቲፋይ ሊያደርግ ይችላል። ስላወቅን ነን ማለት ነው የሚለውን ትርጓሜ ሊሰጠን ይችላል ማለት ነው። ግን ትሩ የኛ ዋናው ማንነት ትሩ ሰልፋችን ነው ላይ ነው ያለው። ከኢጎ በላይ የሆነ ነገር ይፈልጋል። ከማወቅ በላይ የሆነ ነገርን ይፈልጋል መሆን ማለት ነው። ስለዚህ የሆነ ነገር ላይ ያወቀ ሰው ወይም ደግሞ እውቀት ያለው ሰው የሆነ ነገር ሲያስተላልፍ ሆኖታል ማለት አይደለም። መሆን በጣም ከዛ የላቀ ነገር ነው። አንድ ኤሌመንት ነው ማወቅ፣ ግን የላቀ ነገር ነው። ሌላው ማድረግ የሚባለው ነገር ነው። ከድርጊት ጋር የሆነ ሰው ሲያደርግ ስናይ ለምሳሌ በጣም እንግዲህ የብዙዎቻችንን ስሜት የሚነካ በተለያየ ሶሻል ሚዲያ ላይ የምናየው የቻሪቲ ስራ ነው። ሰውን የመርዳት በጣም ጥሩ የእርዳታ ስራዎች በጣም ጥሩ ነገር ናቸው፣ እንደዛ አይነት ድርጊቶች። ነገር ግን የሆነ ሰው ረዳ ማለት ጥሩ ነገር አደረገ ማለት ጥሩ ሆነ ማለት አይደለም። የጥሩ የመሆን እንትን ማለት ጥሩ መሆን አይደለም። በቃ መሆን የግለሰብ ነው። ማድረግ ለሰው ነው፣ ለታይታ ነው። ከመሆን ሲያልፍ ማድረግ ሊኖረው ይችላል። ከሆኖ ከዛ መሆን ሲሞላ ወደ ማድረግ ሊፈስ ይችላል። በዛ ሊገለጥ ይችላል። ጥሩ መሆን በማድረግ ሊገለጥ ይችላል። ግን ጥሩ ማድረግ መሆንን ላይገልጽ ይችላል። የተለያዩ ስራዎች ይሰራሉ። በተለይ አሁን ሶሻል ሚዲያ ላይ ጥሩ የሚመስሉ ስራዎች ይሰራሉ። የሚመስሉ ሳይሆን በቃ የተለያዩ የእርዳታ ስራዎች ሊሰሩ ይችላሉ። ግን ያ ማለት የሰውየውን መሆን ላይገልጽ ይችላል። የተለያዩ ከጀርባው ኢንቴንሽኑ ጥሩ ላይሆን ይችላል። የሆነ ሰው ረድቶ ኢሜጅ ግንባታ ሊሆን ይችላል፣ ገጽታ ግንባታ ሊሆን ይችላል። የሆነ ነገር ሰጥቶ የበለጠ ነገር ለመቀበል ሊሆን ይችላል። ስለዚህ በድርጊት ብቻ መሆንን አይገልጽም። ስለዚህ አሁን ላይ በተለይ ደግሞ ሶሻል ሚዲያው ማወቅንና ማድረግን ከመሆን ይሄ የመሆንን ዴፊኒሽን ሰጥቶት የሆነ ሰው ጥሩ ነገር ሲያደርግ ጥሩ ሰው ነው እኮ እሱ ከመሆን ጋር እኩል ያደርገዋል። የሆነ ነገር ሲያቅ በሆነ ዘርፍ ሲያቅ እሱ እኮ በቃ ማወቋን በቃ እንዲህ አይነት ናት እኮ እሷ እኮ እንዲህ ናት የሆነች እንዲመስል ማድረግ ብቻ ለተመልካች ሳይሆን ለዛም ሰው ኮንሺየስሊ አንኮንሺየስሊ የሆነ እንዲመስለውና ይሄ ደግሞ በጣም ከራስ ጋር እንዲናጠልና በፐርሶና እንዲሰራ ጭምብል እንዲሰራ ያደርገዋል ብዬ አስባለሁ። እንዲህ ካልን ታዲያ መሆን ምን ማለት ነው? ማድረግ ማለት ካልሆነ፣ ማወቅ ማለት ካልሆነ፣ መናገር ማለት ካልሆነ መሆን ማለት ምን ማለት ነው የሚል ጥያቄ ሊያስነሳ ይችላል። ስለዚህ መሆን ማለት ማወቅ ስለሆነ ጥሩ ስለሆነ ነገር ነው። ያው ስለ ኔጌቲቭ ነገር አይደለም እያወራን ያለነው እስካሁን። ጥሩ የሆነ ነገር ነው። ጥሩ የሆነ ነገር ማሰብ፣ መናገር፣
እና ማድረግ ነው። ሁለንተናን ትብብር ይፈልጋል። ዩኒፋይድ የሆነ ማንነት ነው። ይህ ንጥል አይደለም። ወይ ድርጊትን ወይ እውቀትን ብቻ አይደለም የሚፈልገው፣ ከሀሳብ ጭምር ነው። ሀሳብም ጥሩ መሆን አለበት። ከዛ የምንናገረውም ጥሩ መሆን አለበት፣ የምናደርገውም ጥሩ መሆን አለበት። ሁሉም በአንድነት ሲገኙ ነው መሆን ወይም ቢንግ የሚለው ሚኒንግ የሚመጣው እንጂ በንጥል አይደለም። ስለዚህ ይሄ ሞር ለሰው ከመታየት ይልቅ ወደ ራስ ያዘነብላል። ይሄ ወደ ራስ ያዘነብላል ማለት ምንድነው? መሆን ከራስ ጋር ያለ ግንኙነት ነው፣ ከሰው ጋር አይደለም። አሁን ግን አይታችሁ ከሆነ ሶሻል ሚዲያው ወደ ውጪ ነው፣ ኢንጌጅመንቱ ወደ ሰው ነው፣ ከሰው ጋር ያለ ግንኙነትን ነው ሞር የሚያበረታታውና ወደ ሰው ሲሆን የማስመሰል ማድረግን ነው፣ ከመሆን ይልቅ ማድረግን ይፈልጋል። የሆነ ነገር ባይመስለንም ኮንሲስተንሲ የሆነ ስራ ለመስራት ስራችን ያው ሶሻል ሚዲያውም ኮንሲስተንሲ ስለሆነ የሚፈልገው እንደዛ ለመስራት ማድረግ ይፈልጋል፣ ለማስቀጠል ማለት ነው። ማድረግ ባይመስለንም ማድረግ፣ ስሜታችን ባይሆንም ማድረግ፣ ባናምንበትም ማድረግ እያለ ይሄዳል። ያኔ ደግሞ ከመሆን እየተነጠልን እንሄዳለን። ከመሆን ስንነጠል በማድረግ ብቻ ሲሆን ደግሞ የምንገልጠው ማስመሰልን ይፈጥራል ማለት ፐርሶናን ይፈጥራል። የሆነ ጭንብል ሰርተን እያስመሰልን ይሆናል። ያኔ እናረጓለን፣ በእውቀት ደረጃ እናወራለን፣ ግን እየሆን ነው አይደለም። ሙሉ ትብብር የለም። ውስጣችን ቶቱ ሌላ ነው፣ ድርጊቱ ሌላ ነው። የምናወራው ሌላ ነው፣ ውስጥ ያለው ሌላ ነው፣ የምናደርገው ሌላ ነው። ክፍፍል ይፈጥራል። ክፍፍል ባለበት መሆን የለም። መሆን አንድ የሁለንተናችን ትብብር ነው ያለው። የስሜት፣ የድርጊት፣ የቶት፣ የሁሉ ነገር ትብብር ነው። የእውቀት አጠቃላይ ስንሆን እንደዛ ነው። መሆን ወደ ውስጥ ከራስ ጋር ያለ ይሄ አንድነት ነው፣ ሆልነስ ነው። ሞር ከራስ ጋር መሆንን የሚያበረታታ ነው። ከውጪ ጋር አይደለም። ሲፈስ ነው ወደ ውጪ የሚገለጠው፣ ወደ ማድረግ፣ ወደ መናገር የሚገለጠው ማለት ነው። እንደዛ ለማድረግ አሁን ያለው ጊዜ በተለይ ሶሻል ሚዲያ አይፈቅድም። ኮንሲስተንሲን ስለሚፈልግ ኦዲየንስ የሚፈልገውን ነገር መቅረብ ስላለበት ከራስ ሲሞላ ሳይሆን ሰው ምን ይፈልጋል ስለሆነ እሱን ስለሆነ ማቅረብ ያለብን የራስ ነገር አይደለም የሚደመጠው ማለት ነው። ስለዚህ ይሄ መነጣጠልን ማስመሰልን ይፈጥራል ማለት ነው። ስለዚህ እዚያ ታዲያ በሀሳብ በመናገር በማድረግ በሁለንተና ፖዚቲቭ መሆን ይቻላል ወይ? እንደዛ ሰርቫይቭ ማድረግ ይቻላል ወይ? በተለይ በዚህ ጊዜ የሚል ጥያቄ ሊያስነሳ ይችላል። በጣም ከባድ ነገር ነው የሚሆነው ብዬ አስባለሁ። መነጠልን ያመጣል። ምክንያቱም ሰው የሚያስመስለውን ነገር ነው የሚፈልገው። ሶሻል ሚዲያ በጣም ማስመሰልን፣ ኦዲየንስን መከተልን ነገር ነው የሚፈልገውና ከባድ ሊሆን ይችላል ሰርቫይቭ ለማድረግ። ነገር ግን ቢያንስ አንደርስታንድ አዌርነሱ ይፈልጋል። ማለት ስናደርግ ሆንን ማለት አይደለም። የሆነ ነገርም ስላወቅን ሆንን ማለት አይደለም። ድርጊት ይፈልጋል። ቶታችን ራሱ በዚህ የተቃኘ መሆን አለበት ከራሳችን ጋር። አሁን ቶት ሰው ያየው ለሰው የሚታይ ነገር አይደለም፣ ለራስ ብቻ ነው የሚታየው። የውስጥ ሀሳብ ማለት ነው። የውስጥ ሀሳብ ራሱ ከምናደርገው ጋር አላይን ያደረገ መሆን፣ ከምናወራው ጋር አላይን ያደረገ፣ እነዚህ ማቀናጀት አለብን። ይሄ ለሰው ሲባል የሚደረግ ነገር አይደለም። ዛት ዛሬ ላይ ለሰው ስለሆነ ብዙ ነገር የምናረገው ይሄን አንፈልገውም እና መናጠልን ነው የምንፈልገው። ግን ይሄን ለማድረግ በምንሄድበት ይሄንን በማስተባበር ለዚህ ሆልነስ በምንጠርበት ወቅት ከባድ ይሆናል፣ ግን በጣም ውርዝ ያደርጋል ብዬ አስባለሁ። ምክንያቱም አንወቀው ወይ ኮንሽስሊ አንወቀው እንጂ ሁላችንንም ይሄንን መሆንን እንፈልገዋለን ብዬ አስባለሁ። ምክንያቱም ለምሳሌ ስለ ሰልፍ ኮንፊደንስ በጣም ይወራል አይደለ? ሰልፍ ኮንፊደንት መሆን የማይፈልግ ሰው የለም ብዬ አስባለሁ። ሁሉም ሰው ይፈልጋል። ግን ለምሳሌ ይሄን እንደ ምሳሌ ብናነሳ አንዲት ልጅ የሆነ ሚዲያ ላይ በጣም ማነር ባለው መልኩ ዌል አርቲኩሌት ሆና በጣም አይ ኮንታክቷ ጥሩ ሆኖ ምናምን ራሷን እየገለጠች ብታወራ በጣም በራሷ የምትተማመን ልጅ ናት ምናምን የሚል ስያሜ ሊሰጣት ይችላል። በመጀመሪያ በራስ መተማመን የሚለው ቃል ራሱ አማርኛው ቃል ትክክል ነው ብዬ አላስብም። በራስ መተማመን፣ ራስ ላይ አንድ ሰው ራሱ ላይ በራስን ማወቅ፣ ለራስ ጥሩ ስሜት መሰማት ጥሩ ነው።
መተማመን በራስ መተማመን ራሱ ትክክለኛ ቃል አይመስለኝም። በፈጣሪ መተማመን ነው የተሻለ ቃል የሚሆነው ብዬ አስባለሁ። ይሄ ያው የዌስተርኑ ዓለም ያመጣውም ቃል ስለሆነ ትክክለኛ ቃል ነው ብዬ አላስብም። ሰው በራሱ ከሚተማመን ይልቅ ሞር ራሱን እየወደደና ራሱን እያከበረ የሚመጣው በፈጣሪው እየተማመነ ሲመጣ ነው ብዬ አስባለሁ። ሰዎች ልጅ ውጪ ላይ በዛ መንገድ ፐርፎርም አርጋ ወይም ያንን ስቴጅ በዛ መንገድ ፐርፎርም አርጋ በጣም ቆንጆ ወሬ አውርታ ልትወርድ ትችላለች። ስለዚህ በተመልካች ዘንድ በጣም ራስ መተማመን ያላት ልጅ ናት፣ ሰልፍ ኮንፊደንስ ያላት ልጅ ናት ሊባል ይችላል። ነገር ግን ይቺ ልጅ ከመድረክ በኋላ ከራሷ ጋር ያላት ንግግር ምናምን ከዛ ተቃራኒ ሊሆን ይችላል። ይህንን ነገር አጥንታ ፐርፎርም ለማድረግ ሊሆን ይችላል። ሰልፍ ኮንፊደንስ ያላቸው ሰዎች መገለጫ ምንድን ናቸው? ዌል አርቲኩሌት መሆን፣ በደንብ ራስን መግለጽ፣ ጮክ ብሎ ማውራት የሚለውን ሸምድዳ ፐርፎርም እያደረገች ሊሆን ይችላል። እሱ ራስ መሆን አይደለም፣ እሱ ፐርፎርም ማድረግ ነው፣ ማስመሰል ነው የሚባለው። እሱ መሆን ግን ሁለንተና ነው። ብቻዋንም ስትሆን እንደዛ ናት ወይ ልጅቷ? ከሰው ጋር ስትሆን እንደዛ ናት ወይ ልጅቷ? ሁለንተና የምታስበውም እንደዛ ነው ወይ ልጅቷ? እዛ ጋር ያወራችውን ነው ወይና ሁለንተና ትብብር ይፈልጋልና ፐርፎርም ማድረግ በማድረግ ብቻ መሆንን ስናወርደው ወደ ማስመሰል ነው የሚሄደው ማለት መሆን ሳይሆን ማስመሰል ይሆናል ማለት ነው። ስለዚህ አሁን ያነሳነው ምሳሌ ብናይ ልጅቷ ራሷን ኮንፊደንስ እንዳላት ይሄ ሰልፍ ኮንፊደንት እንደሆነች አስመሰለች ነው የሚባለው። ሆነች አይባልም። ከራሷ ጋር ያላት ይሄ ሆሊስቲክ የሆነ መተማመን ወይ ራሷ ላይ ያላት ጥሩ ስሜት ካልሆነ ከዛ ስቴጅ ስትወርድ ከራሷ ጋር ያላት ተውት ጥሩ ካልሆነ ፐርፎርም ብቻ የምታረግ ከሆነ ማለት ነው። ስለዚህ በድርጊትና በእውቀት ብቻ መሆንን ማውረድ መቻል የለብንም። አሁን ያለው ሲስተም ከውጭ ጋር ላለው ኢንጌጅመንት በጣም ስለሚጨነቅ ለሰው የምንሰጠው ነገርና ከሰው የሚሰጠን ኮመንት ስለሆነ በጣም የሚያስጨንቀን ፐርሶና መስራታችን ግድ ይላል። ይሄ ማስክ መስራታችን ለማስመሰል ማለት ነው። ይሄ ደግሞ ከመሆን ያናጥለናል። ስለዚህ ሁላችንም እኔ ብናስብ ብዬ የማስበው የምር የምናወራውን እንኖረዋለን ወይ? ሀሳባችን ላይ የሚመላለሰው ልባችን ላይ የሚመላለሰው የምናወራውና የምናደርገው ነገር ትብብር አላቸው ወይ? ወይስ ሀሳባችን ሌላ፣ ወሬያችን ሌላ፣ ልባችን ሌላ፣ ድርጊታችን ሌላ ነው? ከሰው ጋር ይሄ ካሜራ ፊት ወይ ሰው ፊት ቁጭ ብለን የምናወራውና ብቻችንን ቁጭ ብለን የምናወራው ነገር አላይን ይመሳሰላል ወይ? ሴም ፔጅ ናቸው ወይ? ወይስ በጣም ልዩነት አላቸው? ካልሆነ በጣም ወደ ማስመሰል ወደ ፐርሶናው ራሳችንን ከሰልፋችን ጋር እየነጠልን የተለያየ ድሪቶ የሰውን ነገር ለሰው ጥሩ ለሰው የሚወደውን ነገር ለማቅረብ ስንል የተለያዩ ፐርሶናዎችን እየለበስን ከራሳችን ጋር እየተናጠልን ነው የምንሄደውና ይህንን ጥያቄ ሁላችንም ራሳችንን እንድንጠይቅ እፈልጋለሁ። ወደ መሆን ከማድረግ ከማወቅ አንድ ኤሌመንቶች ናቸው ማድረግም ማወቅም። ወደ ሆሊስቲክ የሆነው መሆን ጋር ብንደርስ ወደዛ የሚያስኬደውን መንገድ ብንጀምር በጣም ቆንጆ ነው ብዬ አስባለሁ። ለራሳችን ሰላምም ያለው እሱ ነው ብዬ አስባለሁ። ዛሬ በዚህ መልክ ራስ መሆንን የሚለውን ሀሳብ ለመዳሰስ ሞክሬያለሁ። ስላዳመጣችሁኝ አመሰግናለሁ።